ሐዋርያው ጳውሎስ ለጢሞቴዎስ ጽፍ አንድ የእግዚአብሔርን አጀንዳ ማዕከል ባደረገ መልኩ መልእክቱን ይጽፋል። ያውም እግዚአብሔር በዚች ምድር ላይ እንዲሆን የሚፈልገው አንድ ነገር አለ። ይሄውም ደግሞ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲመጡ ይፈልጋል ይላል። ምዕራፍ 2 ቁጥር 4 ላይ ይሄንን ነው የምናየው። የመልእክቱ ሰንትራል ነው። የዚህኛው የጢሞቴዎስ ብቻ ሳይሆን ጳውሎስ የጻፋቸው መልእክቶችም የወንጌላትም የነቢያትም የሕግጋትም ሁሉ ማለት እንችላለን። እግዚአብሔር ሰዎች ሁሉ እንዲድኑ ነው የሚፈልገው። በተለይ በዚህ ለጢሞቴዎስ በሚጽፍበት ወደ ጢሞቴዎስ ስንመለስ ማለት ነው ሰዎች ሁሉ ያ ማለት በጾታ፣ በዕድሜ፣ በዘር፣ በጎሳ፣ በምናምን ሳይለይ ማለት ነው ሰዎች ሁሉ እንዲድኑ ይፈልጋል እግዚአብሔር። ግን ይሄንን የእግዚአብሔር ፈቃድ የእግዚአብሔር አጀንዳ እንዳይከናወን ሰዎች ሁሉ እንዳይድኑ ያደረጉትን አንዳንድ ነገሮችን በዚህ መልእክት ውስጥ ያነሳል እና እነዛን ጥቂቶቹን እስካሁን ከምዕራፍ 1 ጀምሮ ካነበብናቸው ጥቂቶቹን ብናስብ ማለት ነው እግዚአብሔር ሰዎች የሚወደው የሰዎች መዳን እውን እንዳይሆንና ሰዎች እንዳይድኑ ከሚያደርጉት ነገሮች መካከል ጥቂቶቹ ኃጢአት ነው። ለምሳሌ ስለ ኃጢአት ያነሳል። ንስሐ ያልተገባበት በእግዚአብሔር ዘንድ ያልተወራረደ ማለት ነው። እግዚአብሔር እኛ ይቅር ያላለን ኃጢአት ካለ እና ያንን እያመቻመችን ኃጢአቱን እየቀጠልን የምንሄድበት ከሆነ ያ ከእግዚአብሔር ዓላማ ውጭ ሰዎችንም እንደሚያደርግ ያሳያል። ሌላው የስህተት ትምህርቶች ነው የሚያሳየው። ትክክለኛ ያልሆኑ የውሸት ትምህርቶች፣ ከእግዚአብሔር ሐሳብ ያፈነገጡ ትምህርቶች ችግር እንደሚያመጡ እና ቀጥሎ ላለው ሌላ ችግር ደግሞ መንገድ እንደሚሆኑ አጋንንቶች፣ አታላይ መናፍስት ብሎ ምዕራፍ 4 ቁጥር 1 ላይ ደግሞ ይጽፋል። ለነዛ ደግሞ በር ይከፍታል። እነዛም የሰዎች መዳንን የሚቃወም ወይም የሚገዳደር ነገር ነው ማለት ነው። ሌላው በቤተ ክርስቲያን አካባቢ ያሉ እንደ እግዚአብሔር ሐሳብ ያልሆኑ ልምምዶች ናቸው። እነዚህን በተለያየ መንገድ እየጠቀሰ ኃጢአትንም የስህተት ትምህርትንም የአጋንንትን ተጽዕኖም የቤተ ክርስቲያን አካባቢ ያሉ ትክክለኛ ያልሆኑ ፕራክቲሶችን ወይም ተግባራትን ልምምዶችንም ጳውሎስ ቻሌንጅ እያደረገ አንዳንድ እርምጃዎችን ይወስዳል ማለት ነው። እነዚህን ለመጋፈጥ ጳውሎስ ከወሰዳቸው እርምጃዎች መካከል አንደኛው እግዚአብሔር ቃል ሰው እንዲማር፣ የእግዚአብሔርን ቃል ሰው እንዲያውቅ፣ ለእግዚአብሔር ቃል ቦታ እንዲሰጥ፣ የእግዚአብሔርን ቃል ማስተማር እንደሆነ፣ ለእግዚአብሔርን ቃል ለሰዎች ማሳወቅ እንደሆነ ደግሞ ያሳያል ማለት ነው። ለዛ ደግሞ መሳሪያ ሊሆን የሚችል አንድ እረኛ ነው። ለዛም ብሎ ጳውሎስ ጢሞቴዎስ በዛ በእረኝነት አገልግሎት እንዲያገለግል ሾሞት በኤፌሶን አስቀምጦት፣ በዛ አገልግሎቱ ግን በንጹሕ ልብ በታማኝነት እንዲያገለግል እየኮተኮተው እያሳደገው እየጎተጎተው እየመከረው መንገድ እያሳየው ነው ማለት ነው። የእግዚአብሔር ሐሳብ የእግዚአብሔር ፈቃድ ያውም የሰዎች መዳን እንዲፈጸም በምድር ላይ ማለት ነው ለዛ እንዲያግዝ ነው የተቀመጠው። ሌላ ጳውሎስ ስለ መሪዎች ይናገራል እና መሪዎች እንዴት መኖር መሾም እንዳለባቸው ምዕራፍ 3ን ስናነብ አይተናል። ዲያቆናትን፣ እነዚህ ሁሉ እግዚአብሔር የሚፈልገው በሰማይ ያለው የእግዚአብሔር ፍቃድ በምድር ላይ ይሆን ዘንድ ያውም የሰዎች መዳን ነው። የተለያዩ ሰዎች በበኩላቸው መደረግ ያለባቸው ነገሮች እንዲያደርጉ ራሳቸውም ድኖ ሌሎችንም ለማዳን አስተዋጽኦ እንዲያደርጉ ይመክራል ማለት ነው። ለራስም ድኖ ቃሉን ሲያስተምሩ ሲመክሩ ለጢሞቴዎስ እንደዛ ነው ያለው። ይሄንም ብታደርግ ራስህንም ታድናለህ፣ የሚሰሙንም ታድናለህ ነው የሚለው። ራስህንም የሚሰሙህን ልታድን የምትችለው
እውነትን ስታውቅ፣ እውነትን ስታሳውቅ፣ እንደ እግዚአብሔር ሐሳብ ስትመራና ስትመራ ነው ብሎ ይመክራል ማለት ነው። ስለዚህ ታማኝና በጎ ሕሊና ያላቸው እረኞች ያንን ችግር ቀደም የዘረዘርኳቸውን ችግሮች መጋፈጥ እንደሚችሉ የእግዚአብሔር ፈቃድ አውቆ ያንን የሚለማመዱ አማኞች ክርስቲያኖች እውነትን አውቆ ያንን ያወቁትን እውነት በሕይወታቸው የሚተገብሩ የሚለማመዱ አማኞች፣ ሌላ ደግሞ በኑሯቸው ሁሉ እግዚአብሔርን የሚያመልኩ ለእግዚአብሔር ክብር የሚሰጡ ክርስትና ተደማጭነት እንዲያገኙ የሚያደርጉ ክርስትና እንዳይሰደብ የሚያደርጉ መሪዎች፣ ሽማግሌዎች፣ ዲያቆናት፣ አማኞች፣ ወንዶች፣ ሴቶች፣ ወጣቶች፣ ሽማግሌዎች፣ መበለቶች፣ እነዚህ ሰዎች ሁሉ በእነሱ በኩል የእግዚአብሔር ስም እንዳይሰደብ ከነሱ የተነሳ የእግዚአብሔር እውነተኛ ወንጌል በሰዎች እንዳይገፋ እነዚህን ሁሉ ስርዓት እንዲይዙ እንዲያውቁ እና መዳናቸው ውስጥ እንዲኖሩ ሌሎች እንዲኑ ምክንያት እንዲሆኑ ያበረታታል ማለት ነው። ያው እንግዲህ ሁሉንም ተመልሼ ማንበብ ስለማልችል ነው። ስለዚህ ቃሉን ወይም እውነትን ለመማርና ማስተማር ስለ እምነት፣ ስለ ንጽህና፣ ስለ ፍቅር፣ ስለ አገልግሎት፣ ስለ አለባበስ፣ ስለ አመካከር፣ መውጣት መግባት ጥንቃቄ መደረግ እንዳለበትም ጳውሎስ ይጽፋል። ሌላ የብሉይ ኪዳን ስርዓት ሊያበጅ እና እንዲልበሱ፣ እንዲብሉ፣ እንዲጠጡ ለማለት ሳይሆን ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል። ቤተ ክርስቲያን ደግሞ ራሷን በዚህ ክብር ውስጥ እየጠበቀች ብዙ ሰዎች ወደዚህ መዳን ክብር እንዲመጡ ለማድረግ ትሰራለች ማለት ነው። ለዛም ደግሞ ብዙ ጥንቃቄዎች እንደሚያስፈልጉ ጢሞቴዎስን ራሱን ይመክረዋል። ሌሎችን መሪዎችን እንዲመክር ይመክረዋል። አማኞችን እንዲመክር ይመክረዋል ማለት ነው። ዓላማው አሁንም ደግሜ የምለው የጳውሎስ ለጢሞቴዎስ የተጻፈበት ምክንያት ወንጌል የሚሰበክበት ምክንያት ዓላማው እግዚአብሔር ሰዎች እንዲድኑ ስለሚወድ ነው። ዛሬ ወንጌል እየተሰበከን ያለው እግዚአብሔር ስለሚወደን ነው። የኔን መዳን የእናንተን መዳን በእኛም ሆኖ ደግሞ የብዙዎችን መዳን እግዚአብሔር ስለሚፈልግ ነው ወንጌል የሚሰበከው። መዳን ስንል ምናልባት የተለማመን ነው። አንዳንድ ከተለማመርናቸው ቃላቶች የክርስትና ወይም የሃይማኖት ቃላቶች መዳን የሚባለው አንድ ተደርጎ ነው የሚቆጠረው እና በተለይ ቤተክርስቲያን ውስጥ በቃ እንለዋለን፣ ሁሌ እንዘምረዋለን፣ እንጸልያለን፣ እንላለን። ግን እውነቱ ሲታይ ማለት ነው ይሄ መዳን የሚባለው እውነቱ ብናስተውለው ሌላ ነገር አንፈልግም። መዳን ብቻ በቂ ነው። ሃሌሉያ አይደል? መዳን ራሱ በቂ ነው። እኛ ስለ ብዙ ነገር እንጸልያለን አይደል? ስለ ብዙ ነገር እግዚአብሔርን እንጠይቃለን። እነዛን ብዙ ነገሮች እግዚአብሔር ያደርግልናል። እስካሁንም እያደረገልን ነበር፣ ለወደፊትም ያደርግልናል። ቸር ነው እግዚአብሔር። ግን ዋናው መዳን የሚባለው ከሲኦል ማምለጥ ነው፣ ከገሃነም ማምለጥ ነው፣ ከዘላለም ጥፋት ማምለጥ ነው፣ ከእሳት ባህር ማምለጥ ነው። የራስን ስም የዘላለም አምላክ የሆነው ትልቁ እግዚአብሔር የሰማይና ምድር ፈጣሪ የሆነው እግዚአብሔር የቅዱሳኑን ስም በሚጠራበት ጊዜ በዛ በመዝገብ ውስጥ መገኘት ነው። ሃሌሉያ ትልቅ ነገር ነው። ኃጢአት ሁሉ እንዳልነበረ ሆኖ በምህረት ተከድኖ ማለት ነው ጸጋ ተሰጥቶን ያገኘነው መዳን የዋዛ አይደለም። አንዳንድ ጊዜ ወደ ጌታ ያልመጡ ሰዎች፣ ጎረቤቶቻችን፣ ቤተሰቦቻችን
እኛ አንድ ሃይማኖት አለን፣ እነሱ ደግሞ ሌላ አላቸው ብለን ብቻ ምንተው ይመስላል። እኔ እዛ ሄዳለሁ፣ እኔ እሱ ደግሞ እዛ ይሄዳል፣ ወይም እሷ ደግሞ እዛ ትሄዳለች ብለን ቀለል አድርገን የምንተው ይመስላል። ግን አይደለም። የቤት መለያየት አይደለም። የሃይማኖት ቤት መለያየት አይደለም። መዳን የሚባለው የሞትና የህይወት ጉዳይ ነው። ያውም የዘላለም ደስታና የዘላለም ስቃይ ልዩነት ነው። ከእግዚአብሔር ጋር ለዘላለም የመሆን ከሰላም ጋር ከህይወት ጋር፣ እግዚአብሔር ሰላም ነው፣ እግዚአብሔር ህይወት ነው። ከሱ ጋር ለዘላለም የመሆንና ለሰይጣንና ለመላእክቱ ወደ ተዘጋጀው ቅጣት መግባት ልዩነት ነው። ልዩነቱ ቀላል አይደለም። እግዚአብሔር እንግዲህ ሰዎች ሁሉ እንዲተርፉ ነው የሚፈልገው። ሰዎች ሁሉ ከሲኦል እንዲያመልጡ ነው የሚፈልገው። ሰዎች ሁሉ በክርስቶስ እንዲጠቀለሉ ነው የሚፈልገው። ለዛ ደግሞ ክርስቲያኖች መጀመሪያ ለራሳቸው፣ ከዛ ደግሞ ለቤተ ክርስቲያን፣ በቤተ ክርስቲያን ውስጥ ለተጠለሉ ሰዎች፣ ውጭም ላሉ ሰዎች መድኃኒቶች ናቸው፣ ጠቃሚዎች ናቸው። እጅግ በጣም ጠቃሚዎች ስለሆኑ እንዴት እንደሚኖሩ፣ እንዴት እንደሚነጋገሩ፣ እንዴት እንደሚሰሩ፣ እንዴት እንደሚጸልዩ፣ እንዴት እንደሚያስተዳድሩ በጥንቃቄ ማሰብ አለባቸው። ለዛም ነው ጳውሎስ ሽማግሌዎች እንዲሆኑ፣ ዲያቆናት እንዲሆኑ፣ ወንዶች እንዲሆኑ፣ ሴቶች እንዲሆኑ እያለ የምናገረው ሌላ ስርዓት ለማበጀት አይደለም። አትሊስት እግዚአብሔርን የሚፈሩ ሰዎች፣ መልካም ምሳሌ የሚሆኑ ሰዎች አይቶ ይሄ ወንጌል ሲሰበክ እንዲሰሙ ነው፣ ጆሮ እንዲሰጡ ነው። ሰዎች የማይወዱትን ህይወት እየኖረ ሰው ወንጌል ይሰብካለሁ ብል ማንም አይሰማውም፣ ወይም ማንም አይሰማትም። አይደል እንዴ? ለወንጌል ሰዎች ጆሮ መስጠት አለባቸው። ለዛ ደግሞ አማኞች እያንዳንዳቸው ማለት ነው በየትኛውም የአገልግሎት ዘርፍ ይሁኑ በጣም ወሳኞች ናቸው። ጌታ ይባረክ። ስለዚህ ሰዎች ሁሉ ውጭም ያሉ ውስጥም ያሉ በእግዚአብሔር መንግስት ውስጥ በድህነት ውስጥ እንዲቀሩ ማለት ነው ጳውሎስ መምከር ያስፈልጋል ይላል። ሁሉም ሰው መመከር አለበት ብሎ የሚያምን ነው። ምክንያቱም ሁሉም ሰው ኃጢአት የማድረግ የመሳሳት ከእግዚአብሔር ሐሳብ የመውጣት ከእግዚአብሔር ሐሳብ ያፈነገጠ ህይወትን ወይም ልምምድን የመኖር አቅም አለው። ሽማግሌዎቹም እንደዛ አይነት ፖቴንሻል አላቸው። አሮጊቶቹም እንደዛ ያለ ፖቴንሻል አላቸው። ቆነጃጅቱም እንደዛ ያለ ፖቴንሻል አላቸው። ወጣቶቹም እንደዛ ያለ ፖቴንሻል አላቸው። ለዛም ጳውሎስ ሰዎችን ሁሉ ንገራቸው ብሎ ነው የምናገረው እና ይሄንን ስታደርግ የሚሰሙህንም ራስህንም ታድናለህ። እውነትን አሳያቸው፣ ወደ እውነት ምራቸው እያለ ግን ስታደርግ እንዴት እንደሚያደርግ ደግሞ ምዕራፍ 5 ላይ ይጀምራል ማለት ነው። ያን ነው ባለው ከፓስተር ፖሊ ጋር ያየ ነው ምዕራፍ 5 ላይ ማለት ነው። እና ትክክለኛውን ነገር እንዲያውቁና እንዲኖሩ መምከር፣ መገሰጽ፣ ወደ ትክክለኛው መንገድ መመለስ ለታላላቅ ሰዎች ለአባቶች ያስፈልጋል። ግን ለአባቶች ስትናገር አባትነታቸውን ሳትዘነጋ ነው። ክብር እየነፈካቸው ሳይሆን ክብር እየሰጣቸው፣ ግን ለአባቶች እውነትን እንዲኖሩ ትክክለኛ ህይወት እንዲኖሩ ምከራቸው። ለአሮጊቶችም ይሄንን እንዲሁ እናትነታቸውን ግንዛቤ ውስጥ እያስገባ እያከበርካቸው እንደ ሰው እንደ እናት ክብር እየሰጣቸው፣ ግን ወደ እውነት መምራት አለብህ። ዝም ብለህ አታቃላቸው፣ ወንጌል ስበክላቸው፣ ግን ጥንቃቄ ደግሞ አድርግ እያለ ይነግረዋል። ቆነጃጅቶችንም እንደ እህት በቀና ልብ በንጹህ ልብ
እነሱንም ምከራቸው። እነሱም መዳን አለባቸው። ወንዶችንም ወጣቶችንም እንደዛው እንደ ወንድም ምከራቸው። ይህንን ስታደርግ ራስንም የምሰሙህንም ታድናለህ። ጉዳዩ ስለ መዳን ነው። ዓላማው ስለ ድነት ነው። በዛ ውስጥ ስለመኖር፣ ድነትን ስለማግኘት፣ በዛ ውስጥም ስለመኖር ነው። ከእግዚአብሔር ጋር ለዘላለም ስለመኖር ነው። ባሏ ሞተባት ማለት አንዲት ሴት በዛ ኮንቴክስት ማለት ነው የገቢ ምንጯ ተቋረጠ ነው። እንደምታውቁ ደግሞ የሮማን አገዛዝ ነበረ፣ ባርነት ነበረ፣ ጦርነት ነበረ። ብዙ ሰዎች በተለያየ መንገድ ባሎቻቸውን ያጣሉ እና ጳውሎስ ቤተክርስቲያን አካባቢ ብዙ እንደዚህ የተጎዱ እናቶች፣ እህቶች እንዳሉ ያውቃል። ግን በእነሱም ሰበብ ደግሞ ወንጌል እንዲሰደብ አይፈልግም። በእነሱም ሰበብ ሰዎች ወደ ጌታ ከመምጣት እንዲቆጠቡ አይፈልግም። እነሱም አገልግሎት አላቸው። አንደኛው አባቶችን አክብር፣ እናቶችን አክብር፣ እህቶችን አክብር፣ ወንድሞችን አክብር፣ ምከራቸው፣ ገስጻቸው። ግን እንደ አባት፣ እንደ እናት፣ እንደ ወንድም፣ እንደ እህት ብሎ ሲናገር መበለቶችንም እንዲያከብር ይነግራቸዋል ማለት ነው። እነሱንም ንቀህ እንዳታልፍ እያላቸው ነው። ምክንያቱም ድነት በሰው ደረጃ፣ በሀብት ደረጃ፣ በትምህርት ደረጃ የሚገደብ አይደለም። ለሰዎች የሚገባቸው ክብር ነው። እግዚአብሔር ይርዳን። ያው የሚለውን እንደምትረዱኝ ተስፋ አደርጋለሁ። ስለዚህ ጳውሎስ እነሱንም አክብራቸው ይላል። ማንም በተለየ መንገድ እንደታየ ፊል እንዳረግ ከወንጌል ውጭ፣ ከመዳን ውጭ፣ ከደህንነት ውጭ እኔ ባል ስለሌለኝ ሰላም የሚለኝ ሰው የለኝም ብላ ራሷን የምታስብ፣ እኔ ምግብ ስለሌለኝ፣ እኔ ልብስ ስለሌለኝ የምትል እህት እናት እንዳትኖር ለሁሉም ሰው እንደ እግዚአብሔር ሰዎች ክብር የሚገባቸውን ክብር እየሰጠ መረዳት ያለባቸውንም እየረዳ ይሄ ወንጌል እንዲሄድ አድርግ እያለ ነው። እና ባለፈውም እንዳየን መበለቶችን ራሱ አንድ ካታጎሪ ላይ አላስቀመጠም። አንዳንዶቹ ገና ወጣቶች ናቸው። ቢያገቡ፣ ቢወልዱ፣ ቤት ቢይዙ መኖር ይችላሉ፣ በዛም ማገልገል ይችላሉ። አንዳንዶቹ ደግሞ እድሜያቸው የሄደ ነው። ለዛ አንዳንዶች ልጆች፣ የልጅ ልጆች አላቸው። አንዳንዶች ደግሞ ምንም የላቸው። አንዳንዶች ምረዷቸው ዘመዶች አሏቸው፣ ሌሎች ደግሞ የሏቸው። ስለዚህ እንግዲህ አሁንም ወደ ኮንቴክስቱ ሊመልሳችሁ ቤተክርስቲያን ከተመሰረተችበት ከመጀመሪያው ጀምሮ ማለት ነው ከሐዋርያት ጊዜ ጀምሮ በብዛት በዛ ጊዜ የተለመደው ሰዎች ያላቸውን አንድ ላይ በጣም እየተረዳዱ ነው። ማንም መካከላቸው ድሃ እንዳይኖር እየተደጋገፉ ነው የሚኖሩ። ምክንያቱም ሁላቸውም ስለ ወንጌል ስደተኞች ስለሆኑ ያላቸውን አንድ ላይ ያመጡ የሚተጋገዙበት የሚረዳዱበት ሁኔታ ነበረ። ኤፌሶን ላይ እንደዛ ብዙም የጎለበተ አይመስልም። ስቲል ግን ይረዳዳሉ፣ መደጋገፉ አለ እና በተለይ የተቸገሩትን ደግሞ ቤተክርስቲያን ወይም አማኞች ይደግፏቸዋል። እና ጳውሎስ ምን እያለ ነው? የሚረዷቸው ልጆች፣ የልጅ ልጆች ያላቸው እያንዳንዱ ሰው ቤተሰቡን ይርዳ ነው ያለው። እሱን ወደ ቤተክርስቲያን አታምጡ። ደግሞ እነሱ ኦልሬዲ የሚደግፏቸው ሰዎችም ካሉ እነሱ ቀጥሎ ይደግፏቸው። ማግባት የሚችሉ ወጣቶች የሆኑ ገና ደግሞ ያግቡና ቤተሰብ ይመሰርቱ። ሌላ ነገር ውስጥ ሌላ ጣጣ ውስጥ አይግቡ። ግን ደግሞ ያንን ማድረግ የማይችሉ አዛውንት የሆኑ አሮጊት የሆኑ እናቶች ደግሞ እነሱ ደግሞ በጸሎት ይበርቱ። ግን ቤተክርስቲያን የሚያስፈልጋቸውን ታደርግላቸው፣ ትርዳቸው፣ ታግዛቸው ይላል። የሚገርማችሁ
እንደ እርዳታ ተቀባይ እንዲቀመጡ አይፈልግም። እነሱንም እንደ አገልጋዮች እንዲቀመጡ ነው። የጌታ ስም እንደሚታይባቸው እናቶች ሆኖ ህይወታቸውን እንዲመሩ ነው የሚፈልገው። ሌላ ማለት ፓስተር ባይባሉም ዲያቆን ባይባሉም ሌላ ስም ባይሰጣቸውም ግን ቤተክርስቲያን የምትደግፋቸው እነዛ ባልቴቶች ማለት ነው ወይም ባል የሞተባቸው ሴቶች አገልግሎት ውስጥ ራሳቸውን እንዲያገኙ ቤተክርስቲያን እንዲያገለግሉ ዝም ብሎ ከቤተክርስቲያን ተቀባዮች ደግሞ እንዳይሆኑ ይመክራቸዋል። እንዴት ነው የሚያገለግሉት? በጸሎት ይበርቱ፣ ይጸልዩ። ስለዚህ መጸለይ ትልቅ አገልግሎት ነው ማለት ነው። እነሱ እኔ እየጸለይኩ ነው፣ እኔ ለቤተክርስቲያን ለእግዚአብሔር ቤተ መንግስት አስተዋጽኦ እያረኩ ነው እያሉ እያሰቡ ፖዚቲቭ ያላቸውን እንዲኖሩ ሰዎችን ወደ ደህንነት እንዲያመጡ ማለት ነው። እነሱ እንግዲህ ሽማግሌውም ፓስተሩም ወጣቱም ቆነጃጅቱም ሁሉም ወደዛ ግባት አላቸው ማለት ነው። ወደ እግዚአብሔር መንግስት ሰዎች እንዲገቡ በዛው ሰዎች እንዲጠነክሩ አስተዋጽኦ ያደርጋሉ ማለት ነው። ስለዚህ ለዛ እንድመች ቤተክርስቲያን ለዛ እንድመች እንድትሰራ ዲያቆናት፣ ሽማግሌዎች፣ ፓስተሮች በዛ መልኩ በዛ ግንዛቤ በዛ ሐሳብ ውስጥ እንዲገነቡ እንዲጠሩ አገልግሎቶች በዛ እንዲሄዱ ጳውሎስ ይመክራል ማለት ነው። ያንን በማድረግ አንድ ቤተክርስቲያን ውስጥ ሰዎች እንዳይድኑ የሚያደርግ ኃጢአት እንዳይነግስ፣ አጋንንት እንዳይነግስ፣ የሐሰት ትምህርት እንዳይነግስ፣ ድኛለሁ እያሉ በሐሰት ደግሞ እንዳይወሰዱ፣ ውጭ ያሉ ደግሞ በእነሱ ምክንያት ወንጌልን ላለመስማት እንዳይወስኑ፣ ህይወታቸው ሰዎች ወንጌልን እንዲሰሙ ጆሮአቸውን ለወንጌል እንዲከፍቱ እንዲያመቻቹ የዛ አይነት ላይፍ ስታይል እንዲኖራቸው ነው ሐዋርያው ምክር እየሰጠ ያለው ማለት ነው። ስለዚህ በዛ ውስጥ እኛ ራሳችን ማየት እንችላለን። ምንድን ነው ስራችን? እዛ ውስጥ እኔ ስራ የለኝም፣ እኔ አገልግሎት የለኝም ብሎ የሚያስብ ሰው ይኖር ይሁን እኛ መካከል? እግዚአብሔር እያንዳንዳችንን በተሰጠን ነገር መጠቀም ይፈልጋል። ዳን ሌሎች እንዲድኑ ደግሞ አስተዋጽኦ እንድናደርግ። አሁን ጳውሎስ እያለ ያለው አሁን ስለ መበለቶች እንኳን ስናገር በእነሱ ሰበብ ጠላቶች ምክንያት የወንጌል ጠላቶች ወንጌልን የሚጠሉ ሰዎች ምክንያት እንዳያገኙ ይላል። ለነዛ ለቤተክርስቲያን ለወንጌል አገልግሎት ጥንቃቄ ማድረግ ትልቅ አገልግሎት ነው። ለወንጌሉ እንዲሳለጥ እንዲሄድ ደግሞ መጸለዩም ትልቅ አገልግሎት ነው። ስለዚህ ሁሉም ሰው ቢያስብበት አስተዋጽኦ የሚያደርግበት አገልግሎት አለው ማለት ነው በመጽሐፍ ቅዱሳችን መሰረት። በሌላ መንገድ ምን እያልን ነው? ሁላችንም አገልጋዮች ነን። ሁላችንም ቄሶች አይደለንም። ሁላችንም ዘማሪዎች አይደለንም። ሁላችንም ነቢያት አይደለንም። ሁላችንም ሰባኪዎች አይደለንም። ግን ሁላችንም የእግዚአብሔር ወንጌል አገልጋዮች ነን። ሁላችንም ለአንድ ሰው መዳን አስተዋጽኦ ማድረግ እንችላለን። ለአንድ ሰው መትረፍ አስተዋጽኦ ማድረግ እንችላለን። እንግዲህ እስቲ ከ17 ጀምሮ ያለውን አነብና አጠር አድርገን ያው እንግዲህ ኦልሬዲ ብዙ ተናግሬ ያለው ከአንደኛ ጢሞቴዎስ ምዕራፍ 5 ከ17 እስከ 25 ቤተክርስቲያንን በሚገባ የሚያስተዳድሩ ይልቁንም በመስበክና በማስተማር የሚተጉ ሽማግሌዎች እጥፍ ክብር ይገባቸዋል። መጽሐፍ እያበራየ ያለውን በሬ አፉን አትሰር፣ ደግሞም ለሰራተኛ ደመወዙ ይገባዋል ይላልና። በሁለት ወይም በሶስት ምስክሮች ካልተደገፈ በቀር በሽማግሌ ላይ የሚቀርብ ክስ አትቀበል። ሌሎች አይተው እንዲጠነቀቁ
ኃጢአት የሚሰሩትን በጉባኤ ፊት ገስጻቸው፣ በእግዚአብሔርና በክርስቶስ ኢየሱስ በተመረጡትን መላእክት ፊት እነዚህን ትእዛዞች ያለ አድሎ እንድትጠብቅና አንዳችም ነገር በማበላለጥ እንዳታደርግ አደራ እልሃለሁ። በማንም ላይ እጅ ለመጫን አትቸኩል፣ ከሌሎችም ጋር በኃጢአት አትተባበር፣ ራስህን በንጽህና ጠብቅ። ለሆድህና ደግሞም ለምነሳብህ ሕመም ጥቂት የወይን ጠጅ በመጠጣት እንጂ ከእንግዲህ ውሃ ብቻ አትጠጣ። የአንዳንድ ሰዎች ኃጢአት ግልጽ ነው፣ ከእነርሱም ቀድሞ ፍርድ ቦታ ይደርሳል። ሌሎችን ግን ኃጢአታቸው ይከተላቸዋል። መልካም ስራም እንደዚሁ ግልጽ ነው። ግልጽ ያልሆነው ብኖር እንኳ ተሰውሮ አይቀርም። እንግዲህ በዛ ሰዎችን ወደ መዳን በማምጣት ኮንቴክስት ውስጥ ማለት ነው ጳውሎስ ባነበብኩት ክፍል ሰዎች ቤተክርስቲያንን የሚሳደቡበት፣ የሚጸየፉበት፣ ወንጌልን የሚገፉበት እድል እንዳይፈጠር ጥንቃቄ አድርግ በሚል ውስጥ ነው ስትል ያለው። ከጥንቃቄዎቹ መካከል አንዱ በሽማግሌዎች ላይ ወይም ቤተክርስቲያንን የሚመሩ የሚያስተዳድሩ ሰዎች በተለይ ደግሞ በመስበክና ቃሉን በማስተማር የሚተጉ ይላል ሽማግሌዎች እጥፍ ክብር ይገባቸዋል ይላል። ምክንያቱም ወንጌልን የሚሰብክ ሰው ካልተከበረ፣ ክብር ካልተሰጠው ሰው የምናገረው ወንጌል አይሰማም። ወይ ደግሞ በቃ በሚቀርብበት ክስ ሁሉ ቶሎ ገና እንዲያደረገ የሚባልና ያኔ እንግዲህ ኔመን ሼም ነው፣ ህዝብ ፊልት አውጥቶ ነው ማሳፈር፣ የሆነ ስህተት ተሰራ የሚባለው ማጋለጥ የተለመደ ነው። ያው በዘመናችንም አለ። እንዳውም ከዛ የበለጠ ላይቭ ነው የሚደረገው። እና ይሄ ከሆነ ሰዎች ውጭ ያሉ ሰዎች ውስጥም ያሉ አዳዲስ ሰዎች ያ ወንጌሉን መናቅ ጀምራሉ። ምክንያቱም እያስተማሩ ነው፣ እየሰበኩ ነው። ህይወታቸው ላይ ክስ የሚቀርብ ከሆነ ወንጌሉ ሊረክስ ነው ማለት ነው፣ ሊቀላል ተደርጎ ሊታይ ነው ማለት ነው። ስለዚህ ሰዎችን በኃጢአታቸው ወይም መሪ ስለሆኑ ኃጢአት ይስሩ፣ በኃጢአት ይቀጥሉ ማለቱ ሳይሆን ግን ለወንጌል ጥንቃቄ አድርግ ነው። ስለዚህ በመሪዎች ላይ የሆነ ክስ ቢቀርብ ያለ ትክክለኛ መረጃ ያለ ምስክሮች ማለት ነው ዝም ብለህ ክስ አትቀበልባቸው። ሁለትና ሶስት ሰዎች ካልተደገፈ ተጨባጭ ካልሆነ ማለት ነው። ምክንያቱም ለወንጌል ጉዳት ነው፣ ለሰዎች መዳን ጉዳት ሊሆን ይችላል። እንደዛ ከሆነ ደግሞ ትክክለኛ ከሆነ ደግሞ መሪዎች ስለሆኑ ደግሞ ከስህተታቸው እንዲማሩ ቀጥሎ ሌሎችን እንዳያሳስቱ፣ ምክንያቱም አገልግሎታቸው ህዝብ ፊት የሚደረግ ስለሆነ ያንን ደግሞ እንዲያስተካክሉ በህዝብ ፊት ምከራቸው ይላል። በጉባኤ ፊት ገስጻቸው። ልክ አይደላችሁም፣ ይሄ መንገድ የተሳሳተ መንገድ ነው፣ ይሄ አካሄድ ልክ ያልሆነ አካሄድ ነው፣ ይሄ ትምህርት ልክ ያልሆነ ትምህርት ነው በላቸው ይላል። እንግዲህ ምን ያህል ለጢሞቴዎስም ያንን ኤክስፒሪየንስ ለሚያደርጉ ሰዎችም ቀላል እንዳልሆነ መገንዘብ እንችላለን አይደል እንዴ? ግን ደግሞ ሌሎች አይተው እንዲጠነቀቁ የሚለው ለጥንቃቄ እንደሆነ ያሳያል ማለት ነው። ወደ ቁጥር 21 ላይ ስንመጣ በጣም ጠንከር ያደርገዋል። ቁጥር 21 ላይ በእግዚአብሔር ፊት ይላል፣ በአብ ፊት ማለት ነው፣ በልጁም ፊት በኢየሱስ ክርስቶስ ፊት ይላል።
ደግሞ በተመረጡ መላእክት ወይም መልእክተኞች የወንጌል መልእክተኞች ፊት እንዲሁም ደግሞ አድሎ ያለ አድሎ በሚያገለግሉ ሰዎች ፊት እመክራለሁ፣ አደራ እልሃለሁ። ይሄንን ከላይ የነገርኩህን ሁሉ ስታደርግ ሳታበላልጥ አድርግ። አይን አይን እያየ አታድርግ። አሁን ከላይ ከአንድ ጀምሮ ያነበብነው ሽማግሌዎችን እንደ አባት፣ እናቶችን እንደ እናት፣ ቆነጃጅትን እንደ እህት፣ ወጣቶችን ወንዶችን ደግሞ እንደ ወንድም ብሏል አይደል? አቶ ኤገሌ ስለሆኑ የኔ ቅርብ ዘመድ ስለሆኑ እንትና ገንዘብ ስላላቸው እንደ አባት፣ እንትና ደግሞ ደሃ ስለሆነ በቃ መናቅ፣ መገሰጽ፣ አግባብነት የሌለ ነገር እንዳታደርግ። ይሄንን በእግዚአብሔር ፊት አደራ እላለሁ። መበለቶችንም ያው እርዳታ ሲደረግ ቀላል አይደለም አይደል? ብዙ የእርዳታ ድርጅቶች ስም አላቸው አይደል? እርዳታ ማከፋፈል ቀላል አይደለም። ቤተክርስቲያን አካባቢ ቤተክርስቲያን ሰዎች ስትረዳ እንትና አይን አይቶ ነው ያ በጣም የተቸገረ ያለ እንትና ይረዳል ይባላል አይደል? አልሰማችም መሰለኝ። ስለዚህ ነገሮችን በአግባቡ በስርዓት አድርግ እንጂ ሰዎችን እያየ በሌላ ክራቴሪያ እየመዘንክ ስለቀረብካቸው ብቻ፣ ስለምትወዳቸው ብቻ፣ ስላላቸው ብቻ፣ ስለተማሩ ብቻ፣ የሆነ ነገር ስለሆኑ ብቻ፣ የእንትና ዘመድ ስለሆኑ ብቻ ምንም ነገር እንዳታደርግ በእግዚአብሔር ፊት፣ በኢየሱስ ክርስቶስ ፊት፣ በተመረጡ መላእክት ፊት እንደዚህ አድሎ አያውቁም፣ አድሎ በማያውቁ ፊት እመክራለሁ ይላል። እግዚአብሔር ይርዳን። ስለዚህ ሰዎችን አታበላልጥ እያለ ነው። ነገሮችን እንደ እግዚአብሔር ቃል አድርግ። ቁጥር 2 ላይ በማን ላይ ደግሞ ፈጥነ እጅን አትጫን ማለት ለአገልግሎት ስትጠራቸው፣ ስትሾማቸው፣ ወይም ስትገስጻቸው፣ ወይም ደግሞ ፕሮሞት ስታረጋቸው ሳታስብ ሳታውቅ በቃ ደስ ስላለ ብቻ ስለተሰማይ ብቻ ተሰምቶኛል ብለ ማንም ላይ እጅን አትጫን፣ ተጠንቀቅ። ያው ምዕራፍ 3 ላይም አንዳንድ ክራቴሪያዎችን አስቀምጠዋል፣ ስለ ዲያቆናትም ስለ ሽማግሌዎችም ያንን ጥንቃቄ እንዲያደርግ እና ይህንን በማድረጉ ደግሞ በኃጢአታቸው በማንኛውም ሰው ኃጢአት እንዳትተባበር ይላል። እንትና በሰራው ኃጢአት አንተም ፓርቴከር እንዳትሆን፣ ተሳታፊ እንዳትሆን፣ ያ ትምህርት እንትና ባስተማረው አንተም ተሳታፊ እንዳትሆን ተጠንቀቀ። ደግሞ ራሴን በንጽህና ጠብቅ ይላል። ፓስተሩን እኮ ነው ራሴን በንጽህና ጠብቅ። እንግዲህ ይሄ ብዙ አይነት ንጽህና ነው። የንግግር ንጽህና አለ፣ የስራ ንጽህና አለ፣ የአነጋገር ንጽህና አለ፣ የአስተሳሰብ ንጽህና አለ። በቃ በሁሉም ዳይሜንሽን እንደ እግዚአብሔር ሰው ይሄ የተሰጠው የወንጌል አደራ ከግብ እንዲደርስ ሰዎች እንዲድኑ የዳኑት በእግዚአብሔር ቤት ውስጥ የእውነትን እየተማሩ በእውነትን እያወቁ ወደ አገልግሎት እየተጠጉ እንዲሄዱ ራስህን በንጽህና ምን አድርግ? ጠብቅ። እኛም ለዚህ ተጠርተናል ማለት ነው። ራሳችንን በንጽህና እንድንጠብቅ እግዚአብሔር እርዳን። ያው ቁጥር 3 ላይ ያለው ባለፈው ፓስተሩም ተናግሯል። ለሆድ ህመም ደግሞ ለወደፊት ጥቂት ወይን ጠጣ እንጂ ከእንግዲህ ውሃ ብቻ አትጠጣ። እንግዲህ ሁለተኛ ተጨማሪ ስብከት አያስፈልገኝም። ባለፈው በደንብ ሰምተናል በዚህ ኤሪያ ላይ። እንግዲህ እንደ ዘመናችን ንጹህ ውሃ የለም አይደል? እንደ የተጣራ ሃይላንድ የምጠጣ የለም። አገልጋይ ነው ይዞራል፣ ከየኩሬው ከየምኑ ከያገኘበት ከየሰው ቤት እየተጠቀመ ነው። እና ጢሞቴዎስ ደግሞ በጣም ከዚህ በፊትም ታሞ እንደነበር በሌላ መልእክቶችም እንዳውም ሊሞት እንደደረሰ ሊያዝን እንደነበር ጳውሎስ ይናገራል። እና ከሞት ነው የተረፈለት እና በጣም ይምራራለት አገልጋይም ነው፣ እንደ ልጅም የሚያየው ነው። እና ጥንቃቄ አድርግ ብሎ
እንግዲህ ያን ደግሞ ወይን ለመድኃኒትነትም ይጠቅማል ብሎ ስለሚያስቡ በዛ በነበረ ባለፈው አንፈርመንትድ እንደሆነ ይነግሮናል። ወይም አልኮል ያልሆነ ማለት ነው እንዲጠጣ ለሆዱ ቁርጠት መክሮታል ማለት ነው እንጂ ጠጡ ስከሮ ምናምን የሚል አንድምታ የለውም። ወደ ቁጥር 24 ስንመጣ የአንዳንድ ሰዎች ኃጢአት ይላል። ግልጽ ነው። ግልጽ እስከመሆኑ የተነሳ ከነሱ ቀድሞ ወደ ፍርድ ይደርሳል። ገና በቃ በአደባባይ ነው፣ በአንድ ነው የሚወጣው። እንትና እኮ እንዲያደረገ ሲባል ገና ሰውየው ሳይሰማ ወይም እዚህ ያለው ሳይሰማ ሀገር ይዳረሳል። እዛ በቃ ሁሉም ሰው አዌር ይሆናል። የአንዳንዶች ደግሞ ይከተላቸዋል። ማንም አይሰማቸው፣ ቶሎ አይታወቅባቸው፣ ቆይቶ ነው የሚመጣው፣ ቆይቶ ነው የሚወጣው ይላል። ግን አለመውጣቱ አይቀርም። አንዳንዶቹ ቶሎ በአደባባይ ይወጣል፣ የአንዳንዶቹ በኋላ ነው የሚደርሰው፣ ተከትሏቸው ነው የሚመጣው። ስለዚህ ይሄ ለክፉ ስራ ነው። መልካም ስራም ደግሞ እንደዛው ነው ይላል። አንዳንዶቹ መልካም ስራቸው ቶሎ ይወራላቸዋል፣ ቶሎ ሽልማት ያገኙበታል፣ ቶሎ አዋርድ ያገኙበታል፣ ቶሎ ስማቸው ይወጣል፣ ጋዜጣ ላይ ይወጣሉ፣ ቶሎ ሚዲያ ላይ ይለቀቃሉ፣ እንትና አጀብ ይባላል። አንዳንዶቹ ደግሞ አይታወቅም፣ ለጊዜው ግን ይከተላቸዋል፣ በኋላ ይመጣል። እግዚአብሔር ግን የማንንም ስራ አይረሳም። እግዚአብሔር ለተደረገው መልካም ማንኛውም መልካም ስራ ሪዋርድ ይሰጣል። ስለዚህ በዛ ህመም ውስጥ ሆነ የምታገለግለው አገልግሎት ዋጋ እንዳለው እየተረዳህ በርታ ነው። በሌላ መንገድ በዛ የሚከብድ አገልግሎት እየሰጠው ነው። ከላይ እንዳነበብነው ሽማግሌዎችን መምከር፣ እናቶችን መምከር፣ ወጣቶችን እንደዚህ ሁሉን ነገር ስርዓት አስዞ መሄድ ቀላል ነገር አይደለም። አንዳንዱን እንዴት ተናገርከኝ ሊል ይችላል። ግን ዋጋ ቢያስከፍልም ምን ይሆናል ይላል እግዚአብሔር ወደ ግልጽ ያወጣዋል። ድካም ይከፈልለታል። ግን አሁን ስላገለገልክ፣ አሁን መልካም ስላደረግ፣ አሁን ሪዋርድ ላታገኝ ትችላለህ። ይሄ እንግዲህ በታማኝ ሁን ነው በአጭሩ። ቢ ፌዝፉል። እምነት አለ፣ ታማኝ ደግሞ ሁን። እምነት አምኗል አይደል? ያገለገለ ነው። ታማኝነት ግን ባመነው እምነት መቀጠልን፣ ጥርስ መንከስን ያስፈልጋል። ኢዮብ እንደዛ ነው ያለው። ስጋዬም በጥርስ ነክሼ ይላል። ጳውሎስም እንደዛ አይነት የሚመስል ተናግሯል። በቃ እስከ መጨረሻው በቃ አላቆምም። የሚያስቆም ብዙ ነገር አለ። እስቲ አላቆምም በሉ። ሃሌሉያ። አላቆምም። ቆመም። አሜን። በቃ በህይወት ውስጥ ቻሌንጅ የሚያደርጋል። ባመነው እምነት እንዳንቀጥል የሚያደርግ ነገር ሊከሰት ይችላል። ድካማችን ዋጋ ያጣ የሚመስልበት ሊኖር ይችላል። ግን መቀጠል ያዋጣል። ሌሎቹ ቶሎ ይነገርላቸዋል፣ መልካሙም ክፉም። አንዳንዶች ግን ከኋላ ነው የሚመጣው። ክብር ከኋላ አለ ለመልካም ስራ፣ ለክፉ ስራ ደግሞ ውርደት ከኋላ አለ። ስለዚህ ምን እያለ ነው? በሌላ መንገድ ደግሞ ከላይ ያነበብናቸው አንዳንዶችን ገስጽ ብሏል። አንዳንዶቹን ለመገሰጽ ቀላል ነው፣ ምክንያቱም ፓብሊክሊ ቶሎ ይወጣሉ። እንትና እንዲያደረገ ይባላል፣ ሚዲያ ላይ ይወጣሉ፣ ዋጋቸውን አገኝ ይባላል አይደል? ግን ጳውሎስ እያለ ያለው እንደዛ ክፉ አድርገው
ፊት ለፊት አውጥተህ የምትገስጻቸው ሰዎች የሚያውቁባቸው ብቻ ደግሞ ሳይሆን መበለቶችም ሆነው ወጣቶችም ሆነው ቆነጃጅትም ሆነው ሽማግሌዎችም ሆነው እንደዛ አንተ አይቴ የምትመክራቸው የምትገስጻቸው እንዳሉ ቶሎም ችግራቸው፣ ውድቀታቸው፣ ድካማቸው፣ ስንፍናቸው ወይም የተሳሳቱበት ኃጢአት የምታወቅባቸውና የምትገስጻቸው ሰዎች እንዳሉ ማታቃቸው ማትገስጻቸው ወይ ደግሞ ከጀርባ ሆኖ ለተሰራው ኃጢአት ግባት የሚያመጡ ያንን የሚደግፉ የሚያበረታቱ ሐሳቡን የሚሰጡ እነሱ ደግሞ አሉ። ለዛ እሱ በስውር ያለ አለ፣ ግን እነሱም በኋላ ይከተላቸዋል። ዶምቦዛ ደወሪ ያለ እንትና ሰው ገደለ ተብሎ እንትና እስር ቤት ይገባል አይደል? ከመግደሉ በስተጀርባ ደግሞ አስገዳይ ሌላ ሰው ካለ ያልታየ ማለት ነው። ለሱም ይከፈልለታል። ከተከትሎ ነው የሚመጣው እያለ ነው ጳውሎስ። እንትና መልካም ስራ ሰራ፣ ደህና ስራ ሰራ ብሎ የሚወጣለት እንዳለ፣ ሌላው ደግሞ እንትና ደህና ስራ እንዲሰራ ከጀርባ ደግሞ የሚደግፈው የሚያበረታታው የሚጸልይለት በአደባባይ ክፍ ስሙ የማይነሳለት ሌላ ሰው ደግሞ ከጀርባ የሚከተለው ክብር አለ እያለ ነው። ስለዚህ ቢ ፌስፉል ታማኝ ሁን፣ በታማኝነት ቀጥል እያለው ነው ለጢሞቴዎስም ለአገልግሎቱ። እግዚአብሔር ይርዳን። እንግዲህ የዛሬውን በዚህ ባጠቃልል ይሻላል ወደሚቀጥለው ከማለፍ ማለት ነው። ያው ሪቫይዝም እያደረግኩ ስለቆየው ጊዜም ሄዷል። ነገሮች ማለት ነው ነገሮች እንዲስተካከሉ ነው፣ ሰዎች እንዲድኑ ነው፣ ማንም ከእግዚአብሔር ቤት እንዳይወጣ ነው፣ ማንም እንዳይጠፋ ነው። የሚገሰጸው እንዲድን ነው። ዓላማው ማዳን ነው። የሚመከረውም እንዲድን ነው። መበለቶቹ ለነሱ እርዳታ እንትን ላይ አትጻፋቸው፣ ዝርዝሩ ላይ አትጻፋቸው፣ እነሱ ያግቡ የሚለው ለደህንነት ነው፣ ለሴፍቲያቸውም ነው። ስለዚህ ሁሉም ከመዳን ጋር ከደህንነት ጋር ተርፎ ከማትረፍ ጋር ድኖ ከማዳን ጋር የተያያዘ ምክር ነው ማለት ነው። እንግዲህ በፊት ስንጀምር ጢሞቴዎስን ስንሰማው ለራሳችን ብለን እንስማ ብለን እንደጀመርን ይሄ ለእያንዳንዳችን ጠቀሜታ አለው ማለት ነው። እግዚአብሔር በዚህ እውነት ውስጥ ሁላችንንም ይጠብቀን። እንግዲህ ወደ መጨረሻ ላይ ያነበብኩትን አትርሱ። ያጽናናናል፣ ይጠብቀናል። ንስሐ ገባ ከሆነ ንስሐ ያስገባናል። ቁጥር 24 እና ቁጥር 25 የአንዳንድ ሰዎች ኃጢአት ግልጽ ነው፣ ከነሱም ቀድሞ ፍርድ ቦታ ይደርሳል። የሌሎች ግን ኃጢአታቸው ይከተላቸዋል። መልካም ስራም እንደዛው ግልጽ ነው። ግልጽ ያልሆነ እንኳ ብኖር፣ የተደበቀ መልካም ስራ እንኳ ብኖር፣ ሰው ያላየልን ሰው ጎሽ ያላለልን ስራ እንኳ ብኖር ተሰውሮ አይቀርም። ጌታ ኢየሱስም በዚህ ጉዳይ ላይ በደንብ አስተምሯል። በስውር ያየ አባታችሁ በግልጥ ይከፍላችኋል ነው ያለው። ጸሎት ስናገር እግዚአብሔር ያያል፣ በስውር የሚደረገውን ያያል። ስለዚህ በግልጽም በስውርም በሰዎች ፊትም በቤታችሁ እያለን ነው ለእኔና ለእናንተ። ሰዎች ሲያዩ ሳያዩ ሲቀሩም ነገሮች ሲፈትኑም አልጋ በአልጋ ሲሆኑልንም አገልግሎት ቀላል ሲሆኑ ሲመቸንም ሳይመቸን ሲቀርም ግን በሚያይ አባት ፊት ከላይም በእግዚአብሔር አብ በክርስቶስ ፊት በተመረጡ መላእክት ፊት እንዳለ በሚያይ በእግዚአብሔር ፊት አገልግል። ሃሌሉያ። በሚያይ
በእግዚአብሔር ፊት ስራ ይቀጥል፣ ታማኝነት ይቀጥል። ያ ያለ እግዚአብሔር ይከፍልሃል እያለ ነው። ሌሎችንም በዛ አጽናና። እንግዲህ ይሄ ጢሞቴዎስን ብዙ የሚያስክድ ይመስለኛል። ጢሞቴዎስን ብቻ አይደለም እኔና እናንተንም ቁጥር 25 ላይ ያለው ብዙ ያስክደናል። ኢየሱስ ጌታ ነው። በግልጥ በስውር የተሰራውን በግልጥ የሚከፍል አባት አለ። ምክንያቱም ያ ያለ። ስለዚህ በእግዚአብሔር ፊት ተመላለስ ነው። በእግዚአብሔር ፊት የሚኖር ሰው በሰውም በእግዚአብሔር ፊት መክበሩ አይቀርም አይደል እንዴ? በእግዚአብሔር ፊት የሚኖር ሰው ኑሮውን በቃ በእግዚአብሔር ፊት ያየኛል እግዚአብሔር እያለ የሚኖር ሰው። ከዚህ በፊትም ብዙ ጊዜ ደጋግሜ ተናግሬዋለሁ። ዮሴፍ በጶጢፋር ቤት ሲያገለግል በእግዚአብሔር ፊት ነበር የሚያገለግለው እና አንድ ቀን ሰው በማይበት ጊዜ የቀረበለትን ግብዣ ያየኛል እኮ አለ። እኔ እኮ የምኖረው በእግዚአብሔር ፊት ነው። በእግዚአብሔር ፊት ደግሞ እንዴት እንዲያረጋለሁ? ቁጭ ብሎ የሚያይ አባት፣ የሚያከብረው የሚወደው አባት እንዳለ ነው የምሰማው መሰለኝ። አባቴ ፊት እንዴት እንዲያረጋል? እግዚአብሔር ፊት እንዴት እንዲያረጋል ይላል። ስለዚህ እግዚአብሔር በስውር የሚያየውን የሚያውቀውን ባሪያውን በግልጥ ከፈለው። ለጊዜው እግዚአብሔርን በስውር ታማኞች ስትሆኑ ስታገለግሉት ብዙ ነገር ሊደርስባቸው ይችላል። ህይወትን የሚፈታተን እምነትን የሚፈታተን በቃ በብዙ ነገር ቻለንጅ የሚያደርግ ነገር ሊፈጠር ይችላል። አይዟችሁ ግን እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አንድ ቀን ዮሴፍ መክበሩ አይቀርም። ወንድሞቹ በስውር ነው ጉድጓድ ውስጥ የጣሉት። ሌላ ሰው አላያቸውም። ከነሱ ውጭ የምመሰክርባቸው ሌላ አለም ያሉት ተስማምተዋል። በስውር ነው የሸጡት። የጶጢፋር ቤት በስውር ነው ደባ የሰረችበት። እግዚአብሔር ግን በግልጥ ወንድሞቹ በሚያዩበት፣ የጶጢፋር ሚስት በሚታይበት፣ ጶጢፋርን በሚያይበት፣ የዓለም ሕዝብ በሚያይበት መልኩ አከበረው። እንደዛ እንደ ዮሴፍ ደግሞ ላይሆንልን ይችላል። ሁላችንም እንደ ዮሴፍ አይደለም። ሁላችንም ጠቅላይ ሚኒስትር አያረገንም እግዚአብሔር። ይህንን 100% እርግጠኛ ነኝ። የሚያረጋቸው ሰዎች ሊኖሩ ይችላሉ አይደል እንዴ? ሁላችንም በቃ ሀብታሞች አያረገንም። ይከፍለናል ስንል ደግሞ ግን ይከፍላል። በሚከፍለው መንገድ ይከፍላል ጌታ። ግን የአንድም ሰው ድካም መልካም ስራ ተሰውሮ እንደማይቀር መጽሐፍ ቅዱስ ይነግረናል። እግዚአብሔር የሰራችሁትን ስራ ይረሳ ዘንድ አመፀኛ አይደለም ነው። እግዚአብሔር ከረሳብሽ አመፀኛ ነው እያለ ነው። ግን አይደለም፣ እግዚአብሔር አመፀኛ አይደለም፣ ሰውም አይደለም። እግዚአብሔር ሰው ይረሳል የሰውን መልካም ስራ። ስለዚህ በርቱ፣ ታማኝነታችሁን በእግዚአብሔር ፊት አድርጋችሁ ቀጥሉ እያለ ነው የዛሬ ክፍል። አመነሞተታ አመነሙማ ኬሰን ዋቀዮ ዱረት ጎቹዳን ጀባዳ እንጀራ በርቱ። እግዚአብሔር የሰማነውን ይባርክልን። ዘመናችን በፊት ሃሌሉያ ሃሌሉያ እናመልክሃለን። ተባረክ አመልካለው እጆቼን አንስ ጥያቄን ሁሉ ረስቼ አላማዬ አንተው ብቻ ነህ። ከቶ አልሄድም ክበር ሳልልህ
ዓላማዬ ያንተ ብቻ ነህ ከቶ አልሄድም ክበር ሳልልህ አመልካለሁ እጆቼን አንስቼ ጥያቄዬን ሁሉ ረስቼ ዓላማዬ አንተው ብቻ ነህ ቆርጫለሁ ክበር ሳልልህ አልሄድም ዓላማዬ አንተው ብቻ ነህ እኔ አልሄድም ክብር ሳልስጥህም ኦ ኢየሱስ ኢየሱስ በኔ ሕይወት ኦ ኢየሱስ ኢየሱስ አቤት 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 ኦ ኢየሱስ ኢየሱስ የልጅነት አምላክ ኦ ኢየሱስ ይጠራል ከሞት ያድናል ኦ ኢየሱስ ኢየሱስ እናንተ ገስግሱ ኢየሱስ ኦ ኢየሱስ በከበደኝ ነገር ላይ ኢየሱስ ኦ ኢየሱስ ኢየሱስ የሚጠራ ስም ኦ ኢየሱስ 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 ኦ ኢየሱስ 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 ሁልጊዜ ስምህን እጠራለሁ ኢየሱስ ኢየሱስ እልሃለሁ ሁልጊዜ ስምህን እጠራለሁ ኢየሱስ ኢየሱስ እልሃለሁ ኦ ኢየሱስ ኢየሱስ የኔ ወዳጅ ኦ ኢየሱስ ኢየሱስ ይጠራል ኦ ኢየሱስ 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 ኦ ኢየሱስ 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 እንደ ማር ጣፈጠኝ ስም አፌ ላይ ከስም የሚበልጥ ስም ይገኛል ወይ ስም ይገኛል ወይ ቅዱሳን ተሰብስበው ለስምህ ሰገዱ ከስማቸው ይልቅ ስምህን ወደዱት ስምህን መረጡ ሚስጥሩ ምንድነው ሚስጥሩ ይሄ ነው ስሙን ያስወደደው ባህሪው እኮ ነው ስሙን ያስወደደው ባህሪው እኮ ነው ስሙና ሕይወቱ አንድ ላይ ይሄዳል እንደ ኢየሱስ ያለ ከወዴት ይገኛል እንደ ኢየሱስ ያለ ከወዴት ይገኛል እሺ ባይነት ታዛዥነት ክብርህን ለመጣል ክብርን መጣልህ ለኔ ክብርህን ለመጣል ክብርን መጣልህ ዝቅ ዝቅ ማለት ከፍ ከፍ አድርጎሃል ከስሞች የሚበልጥ ስምን አሰጥቶሃል ከስሞች የሚበልጥ ስምን አሰጥቶሃል ኦ ኢየሱስ ይጠራል እናንተ ኦ ይጠራል በከበደው ነገር ላይ ኦ ይገዛል ኢየሱስ ኢየሱስ
ኦ ይጠርዳል በቀኔ ላይ ኢየሱስ ምነው ነፍሴ እንደ ውሃ በሆነልኝ በአምላኬ ፊት እንደ ጅረት ቢፈስለኛው ምነው ነፍሴ እንደ ውሃ በሆነልኝ እንደ ጅረት በአምላኬ ፊት ቢሄድልኝ ኦ ኢየሱስ ኢየሱስ ኢየሱሴ ኦ ኢየሱስ 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 ኦ ኢየሱስ 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 ኦ ኢየሱስ 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 አመልከዋለው ሁል ጊዜ ቤዛ ሆኗታል ለነፍሴ ኢየሱሴ አዳኝ ለነፍሴ ኢየሱሴ መከታ ለነፍሴ ኢየሱሴ አማካሪ ለኔ ኢየሱሴ ጠበቃ ነው ዋሴ ኢየሱሴ አዳኝ ለነፍሴ ኢየሱሴ ቤዛ ትምክቷ እንደራሿ ለነፍሴ አመልከዋለው ሁል ጊዜ ቤዛ ሆኗታል ለነፍሴ አመልከዋለው እኔ ሁል ጊዜ ቤዛ ሆኗታል ለነፍሴ ኢየሱሴ አዳኝ ለነፍሴ ኢየሱሴ ድንቅ መብራት ለነፍሴ ኢየሱሴ ከጨለማ ጠራኝ ኢየሱሴ ወደሚደነቅ ብርሃን መራኝ ኢየሱሴ አመልከዋለው ኢየሱሴ እኔ አመልጣለው ቸርነት ክላውራው ልናገረው እንጂ ከሞቴ ማምለጤ ባንተ ነው የኔ ወዳጅ አመልከዋለው ሁል ጊዜ ቤዛ ሆኗታል ለነፍሴ አመልከዋለው ሁል ጊዜ አዳኝ ማምለጫ ቤዛ ሆኖልኛል ለነፍሴ ኢየሱሴ ትምክቴ ነው ለነፍሴ ኢየሱሴ አሳዳጊ ወላጅ አባቴ ኢየሱሴ መካሪ ነው ለኔ ምሬ ነው እኮ ኢየሱሴ ኢየሱሴ ስጠራው ያወራኛል ኢየሱሴ 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 አምልኩት ሃሌሉያ በጭንቅ ቀን የሚጠራ ቤዛ ሃሌሉያ አማካሪ የማያስፈልገው ደራሽ ቆንጣጭ ሃሌሉያ መሪ ኦ ኢየሱስ ኢየሱስ እናመሰግንሃለን ዛሬ በምስጋና ስምን እጠራለው እጠራሃለው እጠራሃለው ተባረኪ
ተባረክ 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 ተባረክ። አምጡ ምስጋና አምጡ አምጡ እልልታ አምጡ እስኪ አምጡ አምጡ ምስጋና አብዙ ምስጋና አብዙ አብዙ እልልታውን አብዙ ጨምሮ ለጌታ ጨምሮ ጨምሮ በምስጋና ሁኖ ጨምሮ ጨምሮ ለጌታ ጨምሮ ጨምሮ በምስጋናው አብዙለት አምጡ ምስጋና አምጡ አምጡ እልልታ አብዙለት ጨምሮ ለጌታ ጨምሮ በምስጋናው አብዙለት ኢየሱስ ከሞት ያድናል ብያለሁ ኢየሱሴ ማምለጫ ብያለሁ ከሞት ያመለጡ አመሰገኑ አይቻለው ስራህን አይቻለው ማዳንህን አይቻለው ስራህን አይቻለው ማዳንህን ዘማልልም የሚበዛ ምስጋና አለኝ በዘመኔ ዝማልልም እኔ የምስጋና ባለዕዳ ነኝ ዝማልልም ዝማልልም እኔ የምስጋና ባለዕዳ ነኝ ዝማልልም ሕይወቴ በዛልኝ ነኝ ዝማልልም አዎ ዝማልልም ጌታው በደሙ ዋጅቶ ከፍ ላደረገው መቼ በምድር ይኖራል ቤቱ ሰማይ ነው ጌታውን ያዘጋጅለት ቀድሞ እርሱ ሂዷል እኔን ሊወስደኝ ዳግም ኢየሱስ ይመጣል ይመጣል ኢየሱስ ይመጣል ይመጣል እኔን አንቺን ያሳርፋል ይመጣላው ይመጣል ኢየሱስ ይመጣል ይመጣል እኔን አንተን እኛን ያሳርፋለው አልቀርም አፈር አልሆንም በጭራሽ አልበሰብስም ጌታዬ አስነስቶኛል በሰማይ ያስቀምጦኛል አልቀርም አፈር አልሆንም በጭራሽ አልበሰብስም ጌታዬ አስነስቶኛል በሰማይ አስቀምጦኛል አልቀርም አፈር አልሆንም በጭራሽ አልበሰብስም ጌታዬ አስነስቶኛል በሰማይ ያስቀምጠኛል አልቀርም አፈር አልሆንም በጭራሽ አልበሰብስም ጌታዬ አስነስቶኛል በሰማይ ያስቀምጦኛል አምጡ ምስጋና አምጡ አምጡ እልልታ አምጡ ጨምሮ ለጌታ ጨምሮ ጨምሮ በተዋበ ዜማ ጨምሮ ጨምሮ በእልልታ ጨምሮ እናንተ ሕይወቴ በዛላችሁ በምስጋና ሁናችሁ ዘምሮ ዘምሩለት ሃሌሉያ ኦ ተባረክ ኢየሱሴ ተባረክ ይመጣል ኢየሱስ ተባረክ
ኢየሱሴ ልዩ ነው ልዩ ነው ልዩ ነው። አረ ኢየሱስ ልዩ ነው። አረ ኢየሱስ ልዩ ነው። ተወዳዳሪ የሌለው ታላቅ አምላክ እርሱ ነው። አረ ኢየሱስ ድንቅ ነው። አረ ኢየሱስ ድንቅ ነው። ተወዳዳሪ የሌለው ታላቅ አምላክ እርሱ ነው። አረ ኢየሱስ ልዩ ነው። አረ ኢየሱስ ልዩ ነው። ተወዳዳሪ የሌለው ታላቅ አምላክ እርሱ ነው። ተባረክ